ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። አሪፍ ጊዜ እንደሚኖረን እርግጠኛ ነኝ። አብራችሁ እንድትቆዩ ጋብዛለሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር እንደተለመደው እንዳይረሳ። የቴሌግራም ቻናላችንንም መቀላቀላችሁ እንዳይረሳ። ኮሜንት ሴክሽን ላይ አስቀምጥላችኋለሁ ሊንክ ማለት ነው። አብራችሁኝ እንድትቆዩ ጋብዛለሁ። ማንኛውም አይነት ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፋችሁ እንዳይረሳ፣ ይደርሰኛል። የሚስተካከሉትን ለማስተካከል የሚደረጉትን ኢምፕሩቭ ለማድረግ እሞክራለሁ ማለት ነው። አብራችሁን ቆዩ፣ ይመቻችሁ። አንደኛ ጥያቄ ዋት ኢዝ ክሪቲካል ቲንከርስ አፕሮች ቱ ኢቫሉዌት ክሌም ይለናል ማለት ነው። የክሪቲካል ቲንከሮች አፕሮቻቸው ከነዚህ መካከል የትኛው ነው? ክሌሞችን ኢቫሉዌት ለማድረግ የሚጠቀሙት ነው የሚለን ሰው አክሴፕቲንግ ክሌም ዊዛውት ኩዌስችን፣ ቢ አናላይዚንግ ክሌም ኦብጀክቲቭሊ፣ ሲ ሪጀክቲንግ ኦል ክሌምስ፣ ዲ ሪላይንግ ኦን ኢንቱዊሽን የሚለን ይሆናል ማለት ነው ጥያቄው። አናላይዚንግ ክሌም ኦብጀክቲቭሊ የሚለው ዋና የክሪቲካል ቲንከሮች አፕሮች ይሆናል። ከነዚህ ምርጫዎች አማራጮች መካከል ዋና ሀሳቡ የሚሆነው አናላይዚንግ ክሌም ኦብጀክቲቭሊ የሚለው ትክክለኛ መልሳችን ይሆናል ማለት ነው። አፕሮቻቸው ዋና ሀሳባቸው ኦብጀክቲቪቲ ነው አይደለ? ኦብጀክቲቪቲ ነው የሚሆነው ማለት ነው። እና ለምሳሌ አክሴፕቲንግ ክሌም ዊዛውት ኩዌስችኒንግ የሚለውን ብታዩ ያለ ኩዌስችኒንግ ያለ ኤቪደንስ ማንኛውንም አይነት ክሌሞች ኮንክሉዥኖች አክሴፕት የምናደርግ ከሆነ ያ ትክክል አይደለም፣ ያ ትክክል እንዳልሆነ ነው የሚነግረን ማለት ነው። ያ ትክክል እንዳልሆነ ነው የሚያሳየን። ኤግዛማይን መደረግ አለበት። ዋና ሀሳቡ የክሌሙ ሀሳብ ኤግዛማይን መደረግ እንዳለበት ነው የሚነግረን ማለት ነው፣ የሚያሳየን ማለት ነው የሚሆነው። ይሄ አክሴፕቲንግ ክሌም ዊዛውት ኩዌስችን የሚለው ትክክለኛ መልሳችን አይሆንም ማለት ነው። ግዴታ ምን መደረግ አለበት? ኩዌስችን መደረግ አለበት፣ አናላይዝ መደረግ አለበት፣ ኤቪደንስ አለው የለውም መታየት ይኖርበታል ማለት ነው። ይሄኛው ትክክለኛ መልሳችን አይሆንም። ሪጀክቲንግ ኦል ክሌም የሚለውም ትክክል አይደለም ማለት ነው። ዋይ ክሌሞች ምን መደረግ አለባቸው እንዳልነው ኢቫሉዌት አናላይዝ መደረግ አለባቸው፣ ኩዌስችን መደረግ አለባቸው ብለን ነበር አይደለ? ኤቪደንስ አላቸው የላቸውም የሚለው ነገር ሎጂካል ናቸው የሚለው ይታያል። ከታየ በኋላ ሜቢ ዛር ፎልስ ክሌም ሊሆኑ ይችላሉ፣ ዲክላይን ሊደረጉ ይችላሉ። አንለስ ትክክለኛ ክሌም ከሆኑ እኛ እንደምንፈልገው ኤቪደንስ ያላቸው ሀሳባችን የሚደግፉ አይነት ክሌሞች ከሆኑ ምናደርጋለን? አክሴፕት የምናደርጋቸው ይሆናል ማለት ነው። ነገር ግን ኦል ክሌም ሁሉንም ክሌም ሪጀክት ማድረግ ትክክለኛ የክሪቲካል ቲንከሮች አፕሮች አይሆንም ማለት ነው። አክሴፕቲንግ ክሌም ዊዛውት ኩዌስችንም ሴም። ሪሌይንግ ኦን ኢንቱዊሽን የሚለው ደግሞ ስለ ኢሞሽን ነው የሚነግረን። ኢንቱዊሽን ማለት ኢሞሽን ማለት ነው በሌላ ቋንቋ። ኢሞሽን ላይ ሪሌይ አድርገን የምንሰራው ማንኛውም አይነት ኮንክሉዥንም ሆነ ማንኛውም አይነት ሀሳብን መቀበልም ሆነ ማንኛውም አይነት ነገር ምንድነው ክሪቲካል ቲንከር አያስብለንም ማለት ነው። ክሪቲካል ቲንከር ነን ለማለት ግዴታ ምን መደረግ አለበት? እነዚህ ኢሞሽኖችን ምን ማድረግ አለብን? በተቻለን አቅም ሚኒማይዝ ማድረግ ነው ያለብን። ሚኒማይዝ ማድረግ ነው የሚጠበቅብን፣ ወር አቮይድ ማድረግ ነው የሚጠበቅብን ማለት ነው። ኢሞሽኖች ይኖራሉ፣ ሰውነን ያ በት እነዛ ላይ ዲፔንድ አድርገን ነገር ግን ክሌሞችን ኢቫሉዌት ማድረግ ሀሳባችን አይደለም ወይም አፕሮቻችን አይሆንም ማለት ነው። ይሄ ያን ክሪቲካል ቲንከሮች ስራ ነው የሚሆነው ማለት ነው። ኮዝ ምን ማድረግ አለብን? እኛ ሪሌይ ማድረግ ያለብን ኤቪደንስ ላይ ሪሌይ ማድረግ አለብን። አናላይዝ ማድረጉ ላይ ዋና ሀሳቡ ላይ ነው ኤቪደንስ ሪሌይ ማድረግ የሚጠበቅብን ማለት ነው። ነገር ግን እዚህ ላይ ሪሌይ ማድረግ አይጠበቅብንም። ትክክለኛ መልሳችን የሚሆነው አናላይዚንግ ክሌም ኦብጀክቲቭሊ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሁለተኛው ቻንስ ፎሎዊንግ ኢዝ ኤግዛምፕል ኦር ትሬት ኦፍ ክሪቲካል ቲንከር ይለናል። ከነዚህ መካከል ትሬቱ የሆነው የቱ ነው? የክሪቲካል ቲንከር ትሬት የሆነው የትኛው ነው? ራሽናሊቲ፣ ባያዝ፣ ፕሬጁዳይዝ ኤንድ አንኩዌስችንድ አክሴፕታንስ ይለናል ማለት ነው። ይህም በጣም ቀላል ጥያቄ ነው። ፖዝ እያደረጋችሁ ቀድማችሁ እንድትሰሩ ሪኮመንድ አደርጋችኋለሁ ማለት ነው። ራሽናሊቲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ራሽናሊቲ የምንለው ነገር ኳሊቲ ነው ማለት ነው። የምን ኳሊቲ ነው? የሆነን አርጊመንት ሪዝን ላይ ቤዝ ማድረጉ፣ ሎጂክ ላይ ቤዝ ማድረጉ ኳሊቲው ይሆናል ማለት ነው። ይሄ ራሽናሊቲ የምንለው ነገር የክሪቲካል ቲንከሮች ትሬት የሚሆነው ካራክተር የሚሆነው እሱ ይሆንልናል ማለት ነው። ከነዚህ መካከል ኦልሶ ባያዝ የሚለውን ብታዩት ባያዝ ማለት ምንድነው? የኢምፓርሻሊቲ ምንድነው? ተቃራኒ ኦፖዚት ነው የሚሆነው ማለት ነው። ባያዝ ፓርሻል ስለመሆን ነው የሚያወራልን ሀሳቡ እሱ ነው። ፓርሻል ስለመሆን ነው የሚያወራልን። ነገር ግን ፓርሻሊቲን መቀነስ ነው፣ ኢምፓርሻል መሆንን ነው እኛ የምንፈልገው። ክሪቲካል ቲንኪንግ ዋና ሀሳቡ የሚሆነው ኢምፓርሻሊቲ ስለሆነ ማለት ነው። ትክክለኛ መልሳችን አለ። ፕሬጁዳይዝም ተመሳሳይ ነው። ይሄ ፕሪኮንሲቭድ የሆነ ኦፒኒየን ነው ብለናል አይደል? ሪዝኒንግ ላይ ኤቪደንስ ላይ ቤዝ ያላደረገ ኦፒኒየን ነው ወይም
ሀሳብ ነው ብለናል። ሶ ይሄኛው ምንድን ትሬቱ አይሆንም ማለት ነው። ያን ክሪቲካል ቲንከር ነው የሚሆነው ማለት ነው። ኦልሶ ሳብጀክቲቭ የሆነ ሀሳብ ነው እኛ ነገር ግን የምንፈልገው ኦብጀክቲቪቲ ላይ መድረስ ስለሆነ ይሄኛው ትክክለኛ መልሳችን አይሆንም። ዲ ላይ ያለውን ብታዩት አንኮስችን አክሴፕታንስ የሚለው ደግሞ ትክክል አይደለም። ግዴታ ምን መደረግ አለበት? የሆነ ነገር ሲመጣ ኩዌስችን መደረግ አለበት አይደለም? ኩዌስችን ተደርጎ አናላይዝ ተደርጎ ፎልስ ክሌም ከሆነ በማስረጃ በኤቪደንስ ዲክላይን ማድረግ እንችላለን። ካልሆነ ደግሞ ሪሲቭ እናደርገዋለን ማለት ነው፣ አክሴፕት እናደርገዋለን። ካልሆነ ኩዌስችን ያለ ኩዌስችኒንግ የሆነ ነገር አክሴፕት የምናደርግ ከሆነ ይሄኛ ክሪቲካል ቲንከሮች ነን ማለት አይደለም ማለት ነው። ክሪቲካል ቲንከሮች አይደለንም ማለት ነው የሚሆነው። ሶ ራሽናሊቲ የሚለው ትክክለኛ መልሳችን ነው የሚሆነው ለዚህ ጥያቄ። ኦልሶ ዋት ኢዝ ዘ ፐርፐስ ኦፍ ኢቫሉዌቲንግ አርጊመንት? አርጊመንቶችን ኢቫሉዌት የምናደርግበት ዋና አላማችን ምንድን ነው? ቱ ዲፌንድ ፐርሰናል ኦፒኒዮኖችን ዲፌንድ ማድረግ ነው አይደለም ማለት ነው። ፐርሰናል ኦፒኒዮኖችን ዲፌንድ ማድረግ አይደለም ማለት ነው። ሀሳባችን የሚሆነው ምንድን ነው? ዋና ይሄ ሀሳባችንን ምን ማድረግ ከዛ ከአርጊመንቱ ላይ የምንፈልገውን ፓርት መውሰድ ነው። ትሩ ክሌሙን መውሰድ ነው፣ ፎልስ ክሌሙን መጣል ነው አይደለ? ሶ ኤቪደንስ ያለውን ነገር እንወስዳለን፣ ኤቪደንስ የሌለውን ነገር እንደምንጥል ነው የሚያሳየን ማለት ነው። ሶ ይሄኛው ነገር የሆነ ፐርሰናል ኦፒኒየን ዲፌንድ የምናደርግ ከሆነ የሳብጀክቲቪቲ ነው የሚያወራልን ማለት ነው። አርጊመንቶችን ኢቫሉዌት የምናደርገው ዲፌንድ ፐርሰናል ኦፒኒዮኖችን ዲፌንድ ለማድረግ አይደለም ማለት ነው። ይህ ትክክለኛ መልሳችን አይሆንም። ኦልሶ ሶ አንደርስታንዲንግ ኤንድ አሰሲንግ ሪዝኒንግ ይሄ ነው የሆነ ሪዝኒንግ የምንለው ስለ ቫሊዲቲው ነው አይደለ? ስለ ኤቪደንሱ ነው አይደለ? ሶ እነዚህን ኤቪደንሶች እነዚህን ቫሊዲቲዎች ምን ማድረግ ነው? አንደርስታንድ ማድረግ ነው፣ አሰስ ማድረግ ነው ዋና ሀሳባችን ፐርፐዛችን የሚሆነው እንጂ ፐርሰናል ኦፒኒዮኖችን ዲፌንድ ማድረግ መከላከል አይሆንም ማለት ነው። ሶ ቢ የሚለው ትክክለኛ መልሳችን ሊሆን ይችላል። ኦልሶ ቱ ኢግኖር ፋክቶችን ኢግኖር ማድረግ አይደለም፣ ፋክቶችን አክሴፕት ማድረግ ነው። ፋክቶችን በኤቪደንስ ዲፔንድ አድርገን ሌሎችንም ሰዎች እንዲቀበሏቸው ማድረግ ነው ዋና ሀሳባችን። ወደ አክሽን መቀየር ነው ዋና ሀሳባችን፣ ኢግኖር ማድረግ አይደለም ማለት ነው። ይሄኛውም ትክክለኛ መልሳችን ሊሆንልን አይችልም። ክሬት አሰምሽን የሚለውም በተመሳሳይ አሰምሽኖችን ክሬት ማድረግ አይደለም። አሰምሽን ማለት ኤቪደንስ የሌለው ማንኛውም አይነት ሀሳብ ማለት ነው። ማንኛውም ሳያወራው ነገር አሰምሽን ሊሆን ይችላል ስሎንጋሲት ኤቪደንስ እስከሌለው ድረስ ማለት ነው። ሶ አሰምሽን የሚባለው ያ ነው። ክሬት ማድረግ ነው አይደለም። ኢቫሉዌት የምናደርገው አርጊመንቶችን በዚህ ምክንያት ሳይሆን የዋና ሀሳባቸውን አንደርስታንድ ለማድረግ ኦልሶ ሪዝኒንጋቸውን አሰስ ለማድረግ ነው ማለት ነው የሚሆነው። ሶ ቢ ትክክለኛው መልሱ ይመስለኛል። ቱ አንደርስታንድ አሰስ ሪዝኒንግ የሚለው ትክክለኛ መልሱ ነው የሚሆነው። ሶ ዊች ኦፍ ዘ ፎሎዊንግ ኢዝ ፕሪንሲፕል ኦፍ ክሪቲካል ቲንኪንግ ይለናል። ይህ ጥያቄ ደግሞ የክሪቲካል ቲንኪንግ ፕሪንሲፕል የሆነው የትኛው ነው ከነዚህ መካከል ነው የሚለን። ሰው ቲንኪንግ ኢራሽናሊ፣ ቲንኪንግ ኦብጀክቲቭሊ፣ ሪላይንግ ኦን ፕሬጁዳይዝ ኤንድ ሜኪንግ ሃስቲ ኮንክሉዥን የሚሉ አማራጮች ነው ያሉት። ሶ ቲንኪንግ ኦብጀክቲቭሊ ነው ዋና ፕሪንሲፕሉ አይደለ? ሳብጀክቲቪቲን ማስቀረት ማለት ነው። ራሽናሊ ቲንክ ማድረግ ነው። ኢራሽናል ቲንኪንግ ሳይሆን ራሽናል ቲንኪንግ ነው መሆን ያለበት። ትክክል አይሆንም። ሪላይንግ ኦን ፕሬጁዳይዝ ሳይሆን ሪላይንግ ኦን ኤቪደንስ ቤዝድ ኦን ሎጂካቢሊቲ ኤንድ ሪዝኒንግ ነው መሆን ያለበት። ሲም ትክክለኛ መልሳችን አይሆንም ማለት ነው። ሜክ ሃስቲ ኮንክሉዥኖችን መስራትም አይደለም ማለት ነው። ዋና ሀሳባችን ኮንክሉዥናችን ሎጂካል የሆነ ኤቪደንስ ዲፔንድ የሆነ ሰፊሽንት የሆነ ኤቪደንስ ያለው ኮንክሉዥንን ኮንክሉድ ማድረግ ነው። ክሌምን ፕሮፖዝ ማድረግ ይሆናል ማለት ነው። ሶ ትክክለኛ መልሳችን የሚሆነው ለዚህ ጥያቄም ቲንኪንግ ኦብጀክቲቭሊ የሚለው ነገር ነው ማለት ነው። ሶ ሌሎቹ ሰብጀክቲቭ ናቸው። ዋና ሀሳባችንም ኦብጀክቲቪቲ ስለሆነ 25ኛ ደግሞ ክሪቲካል ቲንኪንግ ኢዝ ፕሮሰስ ዛት ሊድስ ቱ ዳሽ ይለናል። ባያስድ ጃጅመንት፣ ሎጂካል ኮንክሉዥን፣ ኩዊክ ኢሞሽናል ዲሲሽን ኤንድ አንሰብስቴንሺየትድ ክሌም የሚሉ አማራጮች አሉ። ሶ ይሄኛውን በጣም ቀላል ይመስለኛል። ሎጂካል ኮንክሉዥን ላይ መድረስ ነው ዋና ሀሳባችን አይደለ? ሊድ አድርጎን ሎጂካል ኮንክሉዥን ላይ እንድንደርስ ነው ሀሳቡ። ሶ ባያስድ ጃጅመንት ሀሳባችን አይደለም። ባያስድ ጃጅመንት ምንድን ነው መደረግ ያለበት? በተቻለ መጠን አቮይድ መደረግ ነው ያለበት፣ በተቻለ መጠን መቅረት ነው ያለበት ማለት ነው። ሶ ባያስድ ጃጅመንት የሚለው ትክክለኛ መልሳችን አይደለም። ኢምፓርሻል ጃጅመንት መሆን ነው ያለበት፣ ለሁሉም ኢኳል መሆን ይጠበቅበታል ማለት ነው። ኦልሶ ኩዊክ ኤንድ ኢሞሽናል ዲሲሽን ሳይሆን ምንድነው መሆን ያለበት? ሪዝነብል ዲሲሽን ምን በሆነ መንገድ ነው መሆን ያለበት። ኦልሶ ታይም ወስዶ ፖዝ ተደርጎ ታይም ተወስዶ በደንብ አናላይዝ ኢቫሉዌት ከተደረገ በኋላ ሎጂካል የሆነ ሪዝነብል የሆነ ዲሲሽንን መስራት ነው። ሶ ሲም ትክክለኛ መልሳችን አይሆን። አንሰብስቴንሽን ክሌም የሚለው ትክክለኛ እንትናችን አይደለም ማለት ነው። እኛ የምንፈልገው ፕሩቭ የተደረገ ትሩ ክሌም ያለውን ነገር ትሩ ኤቪደንስ ያለውን ነገር እንጂ ዝም ብሎ ፕሩቭ ያልተደረገን ነገር ማንኛውንም አይነት ሀሳብ አሰምሽን ዝም ብለን
ክሌሙን መቀበል አይደለም ማለት ነው። ኦልሶ ኤቪደንስ ቤዝድ መሆን ይጠበቅበታል። ሶ ሎጂካል ኮንክሉዥን የሚለው ነው ትክክለኛ መልሳችን የሚሆነው ለዚህ ጥያቄ። which was following is important standard of critical thinking የክሪቲካል ቲንኪንግ ኢምፖርታንት የሆነ ስታንዳርዱ ከነዚህ መካከል የትኛው ነው? accepting information without question, analyzing and evaluating argument carefully, ignoring evidence, relying solely on personal belief የትኛው ነው ስታንዳርድ መሆን ያለበት ነው የሚለው። ሶ ስታንዳርድ መሆን ያለበት አናላይዝ ማድረግ ነው፣ ኢቫሉዌት ማድረግ ነው አርጊመንቶች በምን ኬርፉል በሆነ መንገድ። ኬርፉል በሆነ መንገድ ስንል እንዴት ነው? በቂ የሆነ ጊዜ ወስደን ኤቪደንሳቸውን በደንብ አናላይዝ አድርገን ኦልሶ ሎጂካል የሆነ ዝም ብለን በኢሞሽን ሳይሆን ኤቪደንስ ቤዝድ የሆነን ምን እንትን ማድረግ አርጊመንቱን ኢቫሉዌት ማድረግ አናላይዝ ማድረግ። ሶ ኮንክሉድ ስናደርግ ከባያዝ ፍሪ የሆነን ኢንዲፔንደንት የሆነን ነገር እንድንሰራ ማለት ነው። በጣም ሎጂካል የሆነ ሪዝናብል የሆነን ነገር እንድንሰራ። ሶ አናላይዚንግ ኤንድ ኢቫሉዌቲንግ አርጊመንት ኬርፉሊ የሚለው ኢምፖርታንት ስታንዳርድ ይሆናል ለክሪቲካል ቲንኪንግ። ኦልሶ አክሴፕቲንግ ኢንፎርሜሽን ዊዛውት ኩዌስችኒንግ ይህን በተደጋጋሚ የምናየው ያየነው ነገር ነው። ኩዌስችን አድርገን ነው አክሴፕት የምናደርገው እንጂ ዊዛውት ኩዌስችን አክሴፕት የምናደርገው ሀሳብ ትክክል አይደለም። ሶ ክሪቲካል ቲንከሮች ነው አያስብለንም። ኢግኖሪንግ ኤቪደንስ ቤዝድ ኦን ዋይ ዝም ብለን ኤቪደንሶችን ኢግኖር ማድረግ ትክክል አይደለም ማለት ነው። ኤቪደንሶች ምን መደረግ አለባቸው? ሀሳባቸው መጀመሪያ መታወቅ ኩዌስችን መደረግ አለባቸው። ኤቪደንስ ካላቸው ምንድነው ዲፔንደብል የሆነ ኤቪደንስ ስትሮንግ የሆነ ኤቪደንስ ስትሪንግዝ ያለው ኤቪደንስ ከሆነ መውሰድ ይጠበቅብናል ማለት ነው። ነገር ግን ኤቪደንሶቹ ዝም ብለው ሊሚትድ የሆኑ ሀሳባቸው ዋይ ማይነስ አይነት ከሆነ ሜቢ ኢግኖር የማድረግ ቻንስ ሊኖረን ይችላል። ይሄኛው ኢግኖሪንግ ኤቪደንስ ብቻ ነው የሚለው ምንም አይነት የሚያብራራልን ነገር የለም። ሶ ይሄኛው ትክክል አይሆንም። ሪላይንግ ኦን ሶሊ ኦን ፐርሰናል ቢሊፍ ይሄ ደግሞ ትክክል አይደለም። ፐርሰናል ብሊፋችንን ኮንሲደር ማድረግ ቢጠበቅብንም እሱ ላይ ብቻ ሪላይ አድርገን የምንሰራው ስራ ይሄኛው ሳብጀክቲቭ ያደርገናል ማለት ነው። ኦብጀክቲቭ አያደርገንም ማለት ነው። ሶ ይሄኛውም ትክክለኛ መልሳችን አይሆንም። 27ኛ ጥያቄ ደግሞ ቻንስ ፎሎዊንግ ኢዝ ኪ ቤኔፊት ኦፍ ክሪቲካል ቲንኪንግ ይላል። የክሪቲካል ቲንኪንግ ኪ ቤኔፊት ከነዚህ መካከል የትኛው ነው የሚለን። ሶ ሄልፕስ ቱ ዴቨሎፕ ኢራሽናል ቲንኪንግ፣ ኢንኮሬጅ አክሴፕታንስ ኦፍ ፎልስ ክሌም፣ ኢምፕሩቭ ዲሲሽን ሜኪንግ ኤንድ ሊሚትስ ክሬቲቪቲ ይለናል ማለት ነው። ክሪቲካል ቲንኪንግ ቤኔፊቱ ከነዚህ መካከል ይታወቃል። ዲሲሽን ሜኪንጉን ምን ማድረግ ነው? ኢምፕሩቭ ማድረግ ነው አይደለ? ኢምፕሩቭ ማድረግ ነው ዲሲሽን ሜኪንጉን። ቤተር የሆነ ዲሲሽን ሜኪንግ ላይ እንድንደርስ ዲሲሽናችን ምን እንዲሆን በጣም ቫሉዌብል የሆነ ዲሲሽን እንዲሆን በጣም አሪፍ የሆነ ጉድ የሆነ ዲሲሽን እንዲሆን ነው የሚያደርግልን ማለት ነው። ቤኔፊቱ ይሄ ነው የክሪቲካል ቲንኪንግ። ምክንያቱም ምንድን ነው ብለናል? አምባያዝድ የሆነ ነው ብለናል። ኦልሶ ኤቪደንስ ቤዝድ ነው ብለናል። ሎጂካል ነው፣ ሪዝናብል ነው ብለናል አይደለ? ሶ ዲሲሽን ሜኪንግ ጋር ዲሲሽናችን ምንድን ነው የሚሆነው? በጣም ቤተር የሆነ በጣም ጉድ የሆነ ዲሲሽን ነው የሚሆነው ማለት ነው። ሌሎቹን ደግሞ ብናያቸው ኢራሽናል ቲንኪንግን ዴቨሎፕ ማድረግ አይደለም፣ ራሽናል ቲንኪንግን ዴቨሎፕ ማድረግ ነው። ሶ ትክክለኛ መልሳችን አይሆንም። ኢንኮሬጅ አክሴፕታንስ ኦፍ ፎልስ ክሌሞችን አክሴፕት አናደርግም ማለት ነው። ግዴታ ትሩ ክሌም መሆን አለባቸው። ኦልሶ ኩዌስችን ይደረጋሉ አክሴፕት ከማድረጋችን በፊት ማንኛዎቹም ክሌም ኩዌስችን አድርገን ነው ኤቪደንስ ቤዝድ የሆነውን የምንቀበልበት ሁኔታ ያለው። ሰው ይኸኛውም ትክክል አይደለም። ክሬቲቪቲን ደግሞ ሊሚት ሳይሆን የሚያደርገው ኢምፕሩቭ ነው የሚያደርገው፣ እንድንጨምር ነው የሚያደርገን ማለት ነው። ሶ ይህኛውም ትክክለኛ መልሳችን አይሆንም ማለት ነው። ኢምፕሩቭ ዲሲሽን ሜኪንግ የሚለው ትክክለኛ የክሪቲካል ቲንኪንግ ቤኔፊት ይሆናል ማለት ነው። 28ኛ ደግሞ what is one of the major barriers to effective critical thinking ለኢፌክቲቭ ክሪቲካል ቲንኪንግ ሜጀር ባሪየር የሚባለው የትኛው ነው? ሶ ኦፕን ማይንድነስ፣ ራሽናል አናሊሲስ፣ ፕሬጁዳይዝ ኤንድ ባያስ ኦልሶ ኢቫሉዌሽን ኦፍ ፋክት ይለናል። ይህኛውም በጣም ቀለል ያለ ጥያቄ ይመስለኛል። ሶ ፕሬጁዳይዝ ኤንድ ባያዝ የሚሉ ሀሳቦች በተደጋጋሚ እየመጡ ነው ያሉት። እነሱ ኔጌቲቭ ነገሮች ናቸው። ባያዝ ፓርሻል ስለመሆን ነው አይደለ? ፌር ስለመሆን ነው አይደለ? ፕሬጁዳይዝም ኦልሶ ሴም። ሶ እነዚህ ነገሮች ባሪየር ናቸው፣ ኦልሶ ባሪየር ነው የሚሆኑት። ሌሎቹ ደግሞ በአንጻሩ ምንድነው ካራክተር ይሆናሉ ወይም ፐርፐዝ ይሆናሉ ወይ ኮምፖነንት የሚሆኑ ነገሮች ናቸው ማለት ነው። ሶ ለምሳሌ ኦፕን ማይንድነስን ብናየው ሀሳቦችን የመቀበል ቴንደንሲ ነው ይሄ። ሀሳቦችን ተቀበለን በት ግን አክሴፕት ስናደርግ ዊዝ ኩዌስችን መሆን አለበት አይደል? ግዴታ ኤቪደንስ ሊኖራቸው ይገባል ምናምን በደንብ ስላየ ነው። ሶ ኦፕን ማይንድድ መሆን ይጠበቅብናል ማለት ነው። ካልሆነ ምንድነው ሳብጀክቲቭ ነው የሚሆነው። ማንኛውንም አይነት ሀሳብ እንቀበላለን፣ ነገር ግን
አናላይዝ እናደርገዋለን። ቢፎር ሙሉ በሙሉ ሀሳቡን ከመቀበላችን እንሰማዋለን ለማለት ነው። እዚህ ጋር እንቀበለዋለን ስል እንቀበለዋለን ሙሉ በሙሉ ሳይሆን እንሰማዋለን በሚለው ይስተካከልልኝ። ሰው የምንቀበለው ምን ከሆነ በኋላ ነው? አናላይዝ ከተደረገ ኢቫሉዌት ከተደረገ በኋላ ኤቪደንስ ቤዝድ የሆነውን ሀሳብ የመቀበል እንትን ይኖረናል ማለት ነው። ሶ ኦፕን ማይንድነስ ኢዝ ካራክተር ራሽናል አናሊሲስ ኢዝ ኦልሶ ካራክተር ራሽናል መሆን ሎጂካል መሆን ስላለብን ነው የሚነግርን ማለት ነው። ቢ ላይም ያለው ሶ ራሽናል አናሊሲስ ሎጂካል የሆነ ሪዝናብል የሆነ አናሊሲስ እንሰራለን። ሶ የኛውም ትክክል ነው ማለት ነው። ዲ ላይ ያለው ደግሞ ኢቫሉዌሽን ኦፍ ፋክቶችን ኢቫሉዌት ማድረግ ነው። ይሄም ትክክል ነው አይደለ? ካራክተሩ ነው የሚሆነው ማለት ነው። ኢፌክቲቭ ክሪቲካል ቲንኪንግ እንዲሆን ምን መደረግ አለባቸው? ኢቫሉዌት መደረግ ይኖርባቸዋል ፋክቶቹ ማለት ነው የሚሆነው። ሶ ፕሬጁዳይዚንግ ባያዝ የሚለው ባሪየር የሚሆንልን ከሌሎች ምርጫዎች አንጻር እነዚህ ሁለቱ ይሆናሉ። ሶ ሲ ላይ ያለው ትክክለኛ መልሳችን ነው የሚሆነው ማለት ነው። ሶ ዛሬም እስከዚህ ድረስ ካየን ይበቃል ማለት ነው። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ እንድጽፉ በድጋሚ አስታውሳችኋለሁኝ ማለት ነው። ሶ ለመመለስ ዝግጁ ነኝ ኤኒታይም። ሰብስክራይብ ያላረጋችሁ ልጆችም ሰብስክራይብ እንድታደርጉ ካረጋችሁ ደግሞ ላይክ ኤንድ ሼር በማድረግ እኛንም እንድታበረታቱ እንጠይቃችኋለሁ። በድጋሚ ቴሌግራም ቻናላችንም እንድትቀላቀሉ የተለያዩ መረጃዎች ስላሉ ሪኮመንድ ማድረጋችሁ ነው የሚሆነው ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ፒስ